ኢራን እና የመካከለኛው ምስራቅ ውጥረት። ኢራን ውጥረቶችን ለመቀነስ የሆርሙዝ የባህር ወሽመጥን በድጋሚ መክፈት እና በኑክሌር ፕሮግራሟ ላይ ድርድር መጀመርን የሚያካትት ደረጃ በደረጃ የሚተገበር ዕቅድ አቅርባለች። ሆኖም ዩናይትድ ስቴትስ ኢራን የኑክሌር ጦር መሳሪያ ላለማምረቷ ጠንካራ ዋስትና ሊኖር ይገባል በማለት ሐሳቡን ውድቅ አድርጋለች። ባለሙያዎች ስምምነት ላይ መድረስ አለመቻል በክልሉ ውስጥ አዲስ ግጭት ሊቀሰቅስ ያስጠነቅቃሉ። ይህም በዓለም አቀፍ የነዳጅ ዋጋ እና ደህንነት ላይ ከፍተኛ ተጽዕኖ ይኖረዋል። በሌላ በኩል በእስራኤልና ሊባኖስ መካከል የተኩስ አቁም ስምምነት ቢጠበቅም እስራኤል በደቡባዊ ሊባኖስ የአየር ድብደባ ማካሄዷን ቀጥላለች። በጋዛ ሰርጥ ያለው ግጭትም አለመቆሙ የክልሉን ደህንነት ይበልጥ አደጋ ላይ ጥሎታል። ተንታኞች ሁኔታው ኢራንን ጨምሮ ሌሎች ሀያላን ሀገራትን ወደ ግጭቱ ሊስብ እንደሚችል ይናገራሉ። የምስራቅ አውሮፓ ሁኔታ። በሩሲያ እና በዩክሬን መካከል ያለው ጦርነት አሁንም እንደቀጠለ ነው። ዩክሬን ወታደራዊ አቅሟን ለማጠናከር ወታደራዊ ማሻሻያዎችን እያደረገችና ለወታደሮቿ የሚከፈለውን ደሞዝ እየጨመረች ነው። ይህ ግጭት በዓለም አቀፍ የምግብ አቅርቦት፣ በኢነርጂ ገበያና በዓለም አቀፍ ጥምረቶች ላይ ትልቅ ተጽዕኖ ማሳደሩን ቀጥሏል። የአሜሪካና የአውሮፓ ግንኙነት። ዩናይትድ ስቴትስ በሺዎች የሚቆጠሩ ወታደሮቿን ከጀርመን ለማውጣት ያቀደችው እርምጃ በኔቶ አባላት ዘንድ ስጋት ፈጥሯል። ይህም የአውሮፓ ሀገራት የመከላከያ ወጪያቸውን እንዲጨምሩ ሊያስገድዳቸው ይችላል። በተጨማሪም ዋሽንግተን በአውሮፓ ምርቶች በተለይም በመኪናዎች ላይ ታሪፍ ለመጣል ማሰቧ በሁለቱ ወገኖች መካከል የንግድ ጦርነት ሊቀሰቅስ ይችላል የሚል ስጋት ደቅኗል። ኩባ እና የአሜሪካ ግንኙነት። በመጨረሻም ዩናይትድ ስቴትስ በኩባ ላይ የጣለችውን ማዕቀብ ማራዘሟ በሁለቱ ሀገራት መካከል ያለውን ዲፕሎማሲያዊ ውጥረት ይበልጥ አባብሶታል።